ትምህርት ቤቶች እስከ መጨረሻው ድረስ ሊዘልቁ በተለይ አማሪት ቀጠና አካባቢ ያላችሁ ትምህርት ቤቶች፣ መራዊ ከተማ አካባቢ ያላችሁ ትምህርት ቤቶች መምህራን፣ ሱፐርቫይዘር አጠቃላይ ለዚህ ስራ መሳካት ከፍተኛውን ድርሻ የወሰዳችሁ ከልብ ማመስገን እንፈልጋለን። ግን ደግሞ ዳጊ፣ ራቃት፣ ሪም እና የመሳሰሉት አካባቢዎች መማር የሚገባቸው ተማሪዎች ሳይማሩ በድንቁርና ዓለም ውስጥ እንዲቀጥሉ የተጋረጠብን ፈተና እጅግ በጣም ከፍተኛ ስለነበር እንደ ሰሜን ሜጫ ወረዳ በዞናችን ካሉ ወረዳዎች የተሻለ አፈጻጸም ቢኖርንም የሚያረካን ነገር ግን ስላልነበር ከ2017 በጀት ዓመቱ ቢሻልም ውስጣችን እንደደማግ በደንብ ትገነዘቡ ይገባል። ለምን ካላችሁ ትምህርት የሁሉም ነገር መሰረት ነው። ትምህርት ለሰላምና ጸጥታ ስራችን በጣም ወሳኝ ነው። ለጠንካራ ሀገረ መንግስት ግንባታ እጅግ በጣም ወሳኝ ነው። ለማህበራዊና ለኢኮኖሚ እድገታችን እጅግ በጣም ወሳኝ ነው። የተረጋጋ የሰከነና የፖለቲካ መዋቅራችን ሀገርን የሚያስቀጥል መንገድ እንድንቀጥል ከፈለገ ትምህርት እጅግ በጣም ወሳኝ ነው። አንድ አባት ምንም የትምህርት ዝግጅት የሌላቸው ግን ደግሞ ማንበብ መጻፍ የሚችሉ መደመርና መቀነስን በተወሰነ መንገድ የሚችሉ ምን ይላል መሰላችሁ? በመንገድ ላይ ስትሄድ የወደቀ ጋዜጣ እንኳን ብታገኝ አንብበው ይላል። ለምን ካላችሁ ምናልባት የተለየ እውቀት ላታገኝበት ትችላል። ቢያንስ ግን የማንበብ ፍጥነታችሁን ያዳብራል ይላል። ስለዚህ ከዚህ አባት የምንማረው በርካታ ነገር እየኖረ ነው። ለዚህ ለትምህርት አመራር፣ ለዚህ ለትምህርት መዋቅር ስለ ትምህርት እኔ በደንብ ኤክስፕረስ ላደርግ ፈልጌያለሁ። ግን ደግሞ ትምህርት ነውና መሰረታችን ስለ ትምህርት ሁላችንም ሊያመን ይገባል። ሁላችንም ሊቆነጥጠን ይገባል። በእርግጠኝነት 2017 ያላመነው አካል አለ ብያለሁ። ጤናማ የሆነ አመለካከት ያለው አካል ማለት ግን ደግሞ በዛው ልክ ደግሞ ስለሚጫ ስለ መራዊ ስለ ቀጣይ ትውልድ የማያስብ ደናቆርት ሳቢ ያለው ግለሰብ የለም ብሎ ደግሞ መደምደም በጭራሽ አይቻልም። ለምን ድርጊቱን እያየነው እያስተዋልነው ስለሆነ ከህዝብ በላይ የግሉን ጥቅም ለማዳበር የግሉን ኢኮኖሚ ለመሰብሰብ የሚጥር አካልም ስላለ እሱን በቀጣይ ስራችን እንታገሰዋለን ብለን ካሰብ የማያዋጣ ጉዞ ነው። ከዚህ መድረክ ጀምሮ እሱ ነገር ያከትማል ማለት ነው። የተከበራችሁ የትምህርት ቤት ርዕሰ መምህራን፣ የተከበራችሁ የትምህርት ቤት ሱፐርቫይዘሮች፣ የተከበራችሁ የመምህራን ማህበራት ባለፈው ዕለት በ26 ከኔና ከወንድሜ ምስጋናው ጋር ከኔና ከተዋቸው ጋር ከኔና ከአይነዋጋ ጋር ትምህርት ጽሕፈት ቤት ሙያተኞችን ጨምሮ እጅግ በጣም ብዙ ነገሮችን ተማይተናል። 2019 በጀት ዓመትን በተሻለ መንገድ የመማር ማስተማሩን እንቅስቃሴ የበለጠ አጉልተን ሰሜን ሜጫ ወረዳን መራዊ ከተማ አስተዳደርን እኛ እያለን የሚያሳፍር ስራ አንሰራም፣ ተማሪዎቻችን በተሻለ መንገድ ትምህርታቸውን እናስቀጥላለን የሚል ኮሚትመንት ስለገባችሁልኝ እሱን 2019 በጀት ዓመት ከእናንተ ስለምጠብቅ እሱን ለማረጋገጥ ደግሞ አንዴ በሞራል እንድትገልጹልኝ አደራ ማለት